or International Accounting Standard 16 ጋር በተጨማሪ ጥያቄዎችን ይዤላችሁ መጥቻለሁ። ጥያቄ ምን ይላል? A company pays a lump sum of 120,000 birr for a parcel of land and a building. The fair market values are appraised at 15,000 birr for the land and 75,000 birr for the building. What cost should be assigned to the building? ስለዚህ ምር ዋጋ የተለያዩ ንብረቶችን አኳርድ ብናረገውና ያንዳንዱ ንብረቶች ደግሞ የየራሳቸው የሂሳብ ምዝገባ ቢኖራቸው በእያንዳንዱ ቡክ ኦፍ አካውንት ላይ በምን ያክል ዋጋ መመዝገብ እንደሚኖርብን አይደንቲፋይድ የምናረግ ጥያቄ ነው። ስለዚህ መሬትና ቢልዲንግን አንድ ላይ በ120,000 ብር ብንገዛው የመሬቱ ፌር ቫልዩ 50,000 ቢሆን በሰዓቱ እንዲሁም ደግሞ የቢልዲንጉ ፌር ቫልዩ ደግሞ 75,000 ቢሆን እነዚህ ሁለቱ ንብረቶች አንድ ላይ ፌር ቫልዩአቸው 120,000 ነው 125,000 ነው። ስለዚህ እኛ ደግሞ እነዚህን ሁለቱ አንድ ላይ በ120,000 የገዛን ብንሆን ከ120,000 ውስጥ የቢልዲንጉ ዋጋ ምን ያክል መሆን ይኖርበታል የሚል ጥያቄ ነው። ስለዚህ ምንድነው የምናደርገው? ፌር ቫልዩዎቹን አንድ ላይ እንደምራለን። አንድ ላይ ስንደምር which is 125 ነው። አንድ ላይ ስንደምር 125,000 ነው። ማለትም ማንና ማን አንድ ላይ ደምር ነው ሁለቱም ፌር ቫልዩዎችን አንድ ላይ ብንደምር that is 50,000 እና 75,000 then የቢልዲንጉን ፐርሰንቴጅ የቶታል ፌር ቫልዩ የቢልዲንጉን ፐርሰንቴጅ ለማግኘት which is ይሄ ምን እናደርጋለን? በ75,000 ለቶታል ፌር ቫልዩ እናካፍላለን። ሬሽዮ ነው የሚሰጠን ማለት ነው። ስለዚህ ሲባዛ በስንት እናደርጋለን? በ120,000 በ120,000 እናደርጋለን። ሶ ይህ ውጤት ስንት ነው የሚሰጠን? ይህ ውጤት ስንት ነው የሚሰጠን? which is 75 ሲካፈል ለ125 times 120,000 ስናደርገው 72,000 ይሆናል ማለት ነው። ስለዚህ አንድ ላይ መሬትና ቤት አንድ ላይ በ120,000 ብር ብንገዛ የቤቱን በምን ያክል ዋጋ ገዛን ማለት ነው? በ72,000 ብር ገዛን ማለት ነው። Additional question. On January 1st, 2025, a company began construction of a specialized warehouse. The construction was completed on December 31st, 2025. The expenditures during the year were as follows. January 1, 2 million birr incurred for the construction. July 1, 4 million birr charged for the construction. November 1st, 3 million birr charged for construction. The company had the following debt outstanding during 2025. A specific construction loan 1,005,000 birr at 10% interest. 2. General loan 10 million birr at 12% interest. What is the amount of weighted average accumulated depreciations and the capitalized interest for the year ended December 31st, 2025? እንግዲህ ለዌርሃውስ ግንባታ ካምፓኒው 1,500,000 በ10% ተበደረ። ስለዚህ ይህ ግንባታ ደግሞ ዲሴምበር 31 2025 ላይ ተጠናቀቀ። እንዲሁም ደግሞ ግንባታ የተጀመረው ጃንዋሪ 1 2025 ነው። ቢሆንም
ጃንዋሪ 1 ላይ 2 ሚሊዮን ብር ለግንባታ ወጣ ጁላይ 1 ላይ ደግሞ 4 ሚሊዮን ብር አሁንም ለግንባታ ወጣ ኖቬምበር 1 ላይ 3 ሚሊዮን ብር ለግንባታ ወጣ ስለዚህ weighted average accumulation expenditure ለማግኘት ይሄ ጃንዋሪ 1 ላይ ቻርጅ ስለሆነ ወይ ደግሞ ለግንባታ ስለወጣ weighted average በ12 ስናባዛ መልሰን ለ12 ስናካፍል ወራቶቹ ናቸው የአመት ስለሚያወራ ማለት ነው ጃንዋሪ 1 እስከ ዲሴምበር 31 ድረስ which is አመት ወይ ደግሞ 12 ወራት ፈጀበት ለግንባታው ይላል ስለዚህ ቻርጅድ የሆነው ለሙሉ 12 ወራት ነው ሶ ይሄኛው 2 ሚሊዮን እናገኛለን exactly the same amount እናገኛለን ሁለተኛ ላይ 4 ሚሊዮን ጁላይ 1 ላይ ለግንባታው አወጣ ቢሆንም ግን ኢንተረስት ቻርጅድ የሚሆነው ለ6 ወር ብቻ ነው ከ12ቱ ለ6 ወር ብቻ ነው ስለዚህ 6 ሲካፈል ለ12 ስናደርገው which is 2 ሚሊዮን ነው ይሄኛው ይሄም 2 ሚሊዮን ነው ሶስተኛው ኖቬምበር 1 ላይ 3 ሚሊዮን ለግንባታው ኮስት ቻርጅ እንደተደረገ ያወራናል ስለዚህ ይሄ ደግሞ ገንዘቡ ግንባታ ላይ የቆየው ለሁለት ወር ብቻ ነው ስለዚህ ይሄኛው ደግሞ times 2 over how much 12 2 over 12 ስለዚህ ይሄኛው ደግሞ ስንት መጣል 500,000 which is 500,000 so weighted average ስንት ነው ማለት ነው weighted average 4 ሚሊዮን 500,000 ነው ማለት ነው 4 ሚሊዮን 500,000 weighted average accumulation expenditure ነው ቢሆንም ምን ያክል ኢንተረስት ለዚህ ኮንስትራክሽን ኮስት ሊሆን ይችላል ነው ቶታል ኢንተረስቱን ስናስበው 1 ሚሊዮን 500,000 ሲባዛ 10% which is 150,000 ነው in normal circumstances ስናስበው ማለት ነው 150,000 ነው የኮንስትራክሽኑ ባይሆን ሁለተኛ ላይ ደግሞ የ10 ሚሊዮን 12% ደግሞ 1 ሚሊዮን 200,000 ነው 1 ሚሊዮን 200,000 ነው this is what we call it actual interest ነው ይሄኛው which is 1 ሚሊዮን 350,000 actual interest ነው whereas again avoidable interest is an amount of interest that charged for capitalization ስለዚህ avoidable interest የምንላት ከ4 ሚሊዮን 500,000 ውስጥ 1 ሚሊዮን 500,000 ቀጥታ ለኮንስትራክሽን ግንባታ ተብሎ የተበደሩት ብድር ስለሆነ እሱ ደግሞ በ10% ነው ስለዚህ which is 150,000 ነው የሚሆነው ማለት ነው 150,000 ነው whereas ግን ለኮንስትራክሽን ተብሎ ካልተበደሩት ብድር ላይ that is ከ10 ሚሊዮን ላይ 3 ሚሊዮን 500,000 ተጠቅመዋል 3 ሚሊዮን 500,000 ተጠቅመዋል ስለዚህ የ3 ሚሊዮን 500,000 ኢንተረስት ደግሞ ከጀነራል ሎን ላይ ስለወሰዱ የጀነራል ሎን ኢንተረስቱ ደግሞ ስንት ነው which is 12% ነው ማለት ነው 12% so ይሄ ደግሞ 3 ሚሊዮን 500,000 3 ሚሊዮን 500,000 12% which is ስንት መጣል 420,000 sorry 3 ሚሊዮን not 3 ሚሊዮን 500,000 which is 3 ሚሊዮን ነው የሚሆነው ስለዚህ ይሄ ደግሞ which is ስንት መጣል 360,000 መጣል ማለት ነው ከጀነራል ሎን ለግንባታው የተጠቀሙት የግንባታ
ኢንተረስት ተብሎ የምታሰበው 360 ሺህ ነው ኦሪጂናሊ ለግንባታ ተብሎ ደግሞ የተበደሩት ኢንተረስት ደግሞ 150 ሺህ ነው ስለዚህ የሁለቱ interest amountoች ድምር that is a part that going to be capitalized under building account ስለዚህ capitalized የሚሆነው capitalized interest ስንት ነው 510 ሺህ ነው የሚሆነው ማለት ነው A machine was purchased for BR 18,000 additional cost import duties BR 5,000 installation BR 3,000 damage during uploading BR 2,000 training for employee BR 115,000 what is the initial capitalized cost of the machine under standard 16 that is PP standard under PP standard ስለዚህ እነዚህ damage during uploading and training for employees is considered as an expense ናቸው እነዚህ expense ናቸው እነዚህ expense ናቸው whereas ግን ይሄ purchase invoice ነው which is obvious የማሽን cost ነው እንዲሁም ደግሞ additionally imported duties also it is a purchased ማነው ማሽን cost ነው installation ማሽን cost ነው ስለዚህ አንድ ላይ which is 88000 is a cost of machine ይሆናል cost of machine ይሆናል A company sells a piece of equipment for 85,000 BR on July 1st 2025 The equipment was originally purchased for 115,000 BR with an estimated residual value of 10,000 BR and a 7-year useful life. As of December 31st, 2024, the accumulated depreciation was 18,000 BR. So, what is the gain or loss on the sales? On sales. ስለዚህ እንግዲህ gain የምንለው በሸጥነው ሰዓት ከኬሪንግ አማውንት በላይ የሸጥነበት ከሆነ ልዩነቱ gain ነው ሎስ የምንለው ደግሞ ከኬሪንግ አማውንት በታች የሸጥነው ከሆነ ልዩነቱ ሎስ ነው ስለዚህ ኢኩፕመንቱ which is በ85000 ተሸጠ ይላል ስለዚህ ይህ gain ነው ወይስ ሎስ ነው የሚለው ለማግኘት we have to be determine the carrying amount of an equipment on July 1st 2025 ስለዚህ carrying amount ማለት ደግሞ ምን ማለት ነው እንደምናውቀው carrying amount which is cost minus accumulation depreciation ማለት ነው cost minus accumulation depreciation ስለዚህ ኮስቱ ኦሪጂናሊ በ150 ሺህ ነው የተገዛው ኮስቱ በ150 ሺህ ተገዛ በ150 ሺህ ተገዛ then accumulation depreciation እስከ by using of straight line method ይህ asset በየአመቱ depreciated የሚያደርገው ስንት ነው 150 ሺህ ሲቀነስ 10 ሺህ which is residual value ስለሆነ ሲካፈል ለስንት ለ7 ስናደርገው pre-depreciation which is 20,000 ነው ማለት ነው 20,000 ስለዚህ ከተገዛበት ጊዜ ጀምሮ እስከ ዲሴምበር 2024 ድረስ 80,000 accumulated depreciation amount አለ ስለዚህ January to June 2025 ድረስ additional accumulation depreciation አለው ማለት ነው ስለዚህ እሱ ደግሞ የ6 ወር ስለዚህ 20,000 የ6 ወር depreciation ለማግኘት ሲባዛ 6/12ኛ እናደርጋለን ማለት ነው ምክንያቱም 20,000 የአመት depreciation ስለሆነ የ6 ወር depreciation ለማግኘት ሬሺዮን እናወጣለን so amount is how much 10,000 amount is 10,000 ስለዚህ July 1st 2025 ላይ ይህ equipment ሲሸጥ carrying amount 150,000 ሲቀነስ ስንት ነው ማለት ነው 150,000 minus እዚህ ጋር 80,000 accumulation depreciation አለው current depreciation ደግሞ
10,000 ነው ሶ አንድ ላይ 90,000 ማለት ነው አንድ ላይ 90,000 ስለዚህ carrying amount ስንት መጣ 60,000 carrying amount 60,000 መጣ 60,000 carrying amount ያለውን አሴት ጁላይ ላይ በስንት ተሸጠ ይላል በ75,000 ተሸጠ ስለዚህ gain አለ ማለት ነው there is a gain of how much there is a gain of 25,000 ምን አደረግነው ከ85,000 ላይ 60,000 ስንቀንሰው 25,000 gain አለ ማለት ነው so the answer is C on July 1st 2024 a company purchased a machinery for 5 million birr with a 10-year life and a zero residual value. On December 31st, 2024, the fair value is determined to be 4,800,000 birr. What is the amount of revaluation surplus recognized in other comprehensive income at the end of 2024? እንግዲህ ፒፒ ሰብሲኩዌንት ሜጀርመንቶች ይኖራሉ በሁለት አይነት መልኩ ሰብሲኩዌንት ሜጀርመንት እናካሂዳለን አንደኛው ኮስት ሜትድ ነው ሁለተኛ ደግሞ ሪቫሉዌሽን ሜትድ ነው ስለዚህ ጂ ማሽነሪ በሪቫሉዌሽን ሜትድ አማካኝነት ዲሴምበር 31 2024 ላይ ፌር ቫልዩ ስጠና 4,800,000 ብር ሊያወጣ እንደሚችል ነው so December 31 2024 ላይ ደግሞ ይህ ኢኩፕመንት ለአንድ አመት አገልግሏል ስለዚህ የአመት ዲፕሪሲዬሽኑ which is 5 ሚሊዮን residual value ስለሌለ 5 ሚሊዮን ሲካፈል ለ10 እናደርጋለን 5 ሚሊዮን ሲካፈል ለ10 ስናደርገው every year which is 500,000 depreciation አለው 500,000 depreciation አለው ይለናል depreciation አለው so carrying amount to December 31 ላይ ስንት ነው 450,000 ነው carrying amount ምን አደረግነው 5 ሚሊዮን ሲቀነስ 5 ሚሊዮን ሲቀነስ 500,000 ስናደርገው 4,500,000 ነው የአሴቱ ዲሴምበር 31 ላይ carrying amount ቡኩ የሚነግረን 4,500,000 ሆኖ ሳለ fair value of the day 4,800,000 ነው so ይህ አሴት ዲሴምበር 31 2024 ላይ ሪፖርት የሚደረገው በ4,800,000 ነው therefore due to the revaluation method the company has get a revaluation surplus of how much 300,000 surplus አለው revaluation surplus አለው ማለት ነው 4,800,000 ሲቀነስ 4,500,000 therefore the value of an asset is increased by 300,000 on December 31st 2024 due to a revaluation surplus therefore the answer is A the answer is A net method of accounting a machine was purchased for 100,000 birr with a 2,000 birr cash discount available the company failed to take the discounts the machine should be recorded under the net method of accounting is how much whenever we purchase inventories or any assets with having of a discount the transaction might be recorded either by gross method or what we call it net method ከሁለቱ በአንዱ ይመዘገባል አንዱ በዚህኛው ሊሆን ይችላል ሁለተኛው ደግሞ በኔት ሜትድ አማካኝነት ነው that means the discount in case of gross method the discount amount will be recognized on the date of payment
whereas net method of accounting ስንጠቀም the discount recognized early at the time of purchase or at the time of acquisition. If the company fail to take the discount amount is going to be recognized as a loss. Fail ቢያደርግ ይህ ዲስካውንት እንሰጣለን የሚል ኦፕሽን ጋር በተካተተ ግዢ ብናካሂድ በኔት ሜትድ የምንመዘግበው ከሆነ ከዲስካውንት ውጪ በሆነ አማውንት ነው አሴቱ የሚመዘገበው ስለዚህ ዲስካውንቱን በሰዓቱ ካልተጠቀመ እንደ ሎስ ነው የሚታሰበው whereas again discountun ከተጠቀመው ግን which is recognized as a gain ስለዚህ exactly discount offered by dereg የአሴቱ ዋጋ 100,000 ነው so ቀደም ብለህ ከከፈልከኝ 2,000 ዲስካውንት እናደርግልሃለን ይያሉት ነው ስለዚህ net method assumption ስንጠቀመው 2,000 ዲስካውንቱን እንጠቀማለን በሚለው እሳቤ ነው ሳምዝገባው የሚካሄደው በግሮስ ሜትድ ግን ከወዲው ሳይሆን ስንጠቀም ነው ዲስካውንቱ ሪኮግናይዝድ የምናደርገው ነው ስለዚህ በይለት አሁን ፌል ስላደረገ ይህ ዲስካውንት ሳይጠቀም በመቅረቱ ማሽኑ የተገዛበት ዋጋ which is recorded by 98,000 ምን ይሆናል ማሽን ዴቢት ዴቢት እናደርጋለን በስንት በ98,000 መቼ ግዢው የተካሄደበት ሰዓት payable that is account payable which is credited በስንት በ98 ስለዚህ ይህ ዲስካውንት ፕሬድ ውጪ ቢከፈል ከዲስካውንት ፕሬድ አሳልፎ ቢከፈል አካውንት ፔየብሉ ዴቢትድ ይሆናል በስንት በ98,000 and loss due to discount ደግሞ ምን ይሆናል credited ይሆናል በስንት በ2,000 then cash credit this one is debited cash credited ይሆናል በስንት በ100,000 cash በ100,000 ምክንያቱም በዲስካውንት ፕሬድ ውስጥ ቢከፍል ኑሮ 98,000 ነበር የሚከፍለው ስለዚህ ያቺኛው ሎስ የተባለችው ጌንት ይሆን ነበር በዲስካውንት ፕሬድ ውስጥ ቢከፍል ኑሮ አሁን ግን ዲስካውንት ባለመጠቀሙ የከሰረው ኪሳራ ብለን ነው የምንመዘግበው ማለት ነው ባለመጠቀሙ የከሰረው ኪሳራ ብለን እንመዘግባለን this is true under net method of accounting so ለዚህ ጥያቄ መልሳችን ምንድነው የሚሆነው ማሽኑ በስንት ነው እዚህ ጋር የመዘገብን ያለ ነው በ98,000 ስለሆነ በዚህ አይነት መልኩ ይመዘገባል ማለት ነው The next other question on January 1st 2024 a company spent 15,000 on an improvement that increased the productivities of a machine before this the machine had a book value of 120,000 and a remaining life of 4 years what is the new annual straight line depreciation እንግዲህ subsequent cost በአሴት ላይ ወይ ደግሞ በፊክስድ አሴት ላይ ቻርጅ ብናደርገው ያ ቻርጅ የምናደርገው either cost of asset ይሆናል ወይም ደግሞ expense አድርገ ነው እንመዘግባለን that is cost of asset የሚሆነው የአሴቱን productivity የአሴቱን economic life
ሊጨምር ለሚችለው ምክንያት additional cost በአሴት ላይ ቻርጅ ብናደርገው that is considered as a cost of an asset. Whereas ግን ለሜንቴናንስ ወይ ደግሞ ለሰርቪስ ፐርፐስ ለአሴት ወይ ደግሞ ለፊክስድ አሴት ብናወጣ እነሱ ወደ አሁኑ ኤክስፔንስ ነው የሚሆኑት። የኛ ጥያቄ ግን ኢምፕሩቭመንት ነው ፕሮዳክቲቪቲውን ጨምሮታል ይላል። ፕሮዳክቲቪቲውን ጨምሮታል whereas ግን ኢኮኖሚክ ላይፉ እንዳለ ነው። ኢኮኖሚክ ላይፉ እንዳለ ነው። ሶ ፕሮዳክቲቪቲው ሊጨምር ለሚችለው አላማ በነባር አሴት ላይ ኮስት ቻርጅ ብናደርገው ያ ኮስት is considered as a cost of the existing assets. ስለዚህ ይህ ማሽን ከዚህ በኋላ ኮስቱ የሚሆነው 120,000 ሲደመር 50,000 ይሆናል ማለት ነው። 50,000 ይሆናል። ስለዚህ የአሴቱ ዋጋ ከዚህ በኋላ ስንት ሊመጣ ነው ማለት ነው? 170,000 hereafter አሴቱ ለምን ያክል ዓመት ያገለግላል? ለ4 ዓመት ያገለግላል residual value ስለሌለው። ስለዚህ ከዚህ ኢምፕሩቭመንት በኋላ የዚህ አሴት ፕሬዲክት ዲፕሪሲዬሽኑ ስንት ይመጣል? 42,500 ይመጣል ማለት ነው። 42,500 ይመጣል። the answer is what? 42,500። ስለዚህ በቪዲዮ 1 እና በቪዲዮ 2 ፒፒ ሪሌትድ የሆኑ ጥያቄዎችን በዚህ ቪዲዮ አገባድደናል። በቀጣይ ቪዲዮ ደግሞ ሌሎች ኢንቨስትመንት ፕሮፐርቲ ጋር ታይዞ ኢንታንጂብል አሴት as well as asset held for sale ከሚሉት ጥያቄዎች ጋር ይመጣሉ። ስለዚህ ይህ ጥያቄ ይበጃል ተጨማሪ ዕውቀት ይሰጣል ብላችሁ የምታምኑበት ከሆነ ቪዲዮን ሰብስክራይብ አድርጉት። እንዲሁም ደግሞ ተጨማሪ ቪዲዮዎች በሚነለቅበት ጊዜ ማወቅ እንድትችሉ የደውል ምልክቱን ንኩት። ለሌሎቹም እንዲደርሳቸው ሼር በማድረግ አግዙን እንላለን።